እንደምን አደራችሁ እንደምን አረፈዳችሁ የዴቻይስቱ ዩዘር at different levels እንኳን ደህና መጣችሁ ወደ ask us anything with HISP ኢትዮጵያ so እዚህ ጋር ጎምቱ የዴቻይስቱ ኤክስፐርቶች አሉ ባለስልጣኖች ሳይሆኑ so የተለያዩ ጥያቄዎች ከተለያዩ ኦርጋናይዜሽን ቀርቧል ዜን ግን አሁን ለገባችሁት ሜቢ ቅድሚያ ሰተን ጥያቄዎቻችሁን ሬስ ታደርጋላችሁ ከዛ በፊት አይ ቲንክ ስፒከሮቹን ኢንትሮዲዩስ ላደርግላችሁ ዴቻይም አብዮት ከዩኒቨርሲቲ ኦፍ ኦስሎ ሪሰርቸር ሲኒየር ዲቨሎፐር ነው ዴቻይስቱ ከተጀመረ ጀምሮ የተለያዩ ዲቨሎፕመንት አክቲቪቲዎችን እያደረገ ሎካል ኮንቴክስቶች ላይ ያሉትን ጥያቄዎችንም አድሬስ እያደረገ and at the same time ከተለያዩ ዲቨሎፒንግ ካንትሪዎች የሚመጡትን ጥያቄዎች ሰፖርት እያደረገ ያለ and at the same time ሪሰርች አካባቢ ጀነሬቲቭ የሚል ኮንሰፕት ለአይስ ኮሚኒቲው ያበረከተ ነው and at the same time መላከ PhD ካንዲዴት ኢኖቬተር ዲቨሎፐር ነው እንግዲህ መላከን እንደምታውቁት የተለያዩ ሎካል ጥያቄዎች ሲመጡ በዴቻይስቱ በጀነሪክ ዴቻይስቱ አድሬስ የማይደረጉ ሎካሊ ዲቨሎፕ የሚደረጉ አፕሊኬሽኖችን እንደ ዳታ ኢንትሪ ሪፖርቲንግ አፕ ኮቪድ አሁን ደግሞ ሬጅስትሪ የሚል ዲቨሎፕመንት ላይ እየተሳተፈ ነው and at the same time ሃርድዌር ኢኖቬሽንም ላይ እየመጣ ያለ የዴቻይስቱ ኤክስፐርት ነው and then ሳይድ የኢምፕሊሜንቴሽን ላይ ከ20 ዓመት በላይ ኤክስፒሪየንስ ያለው ኢትዮጵያ ውስጥ ኢንዲያ ውስጥ and የተለያየ የዲቨሎፕመንት ካፓሲቲ ዴቻይስቱ ሪሌትድ የሆነ ካፓሲቲዎችን ዲቨሎፕ በማድረግ ብዙ ኤክስፒሪየንስ ያለው ነው ሶ እነዚህን ኤክስፐርቶች ወደ ታች ወደ ተጠቃሚዎች ለማድረስ የምንጠቀምበት አንደኛው መንገድ ነው አስኬሴን ኤኒቲንግ እንግዲህ አንዳንድ ጥያቄዎችን ኦን ዘ ስፖት ለተጠቃሚዎች የሚመለሱበትና and at the same time at core levelም at local levelም ዴቻይስቱን ኢምፕሩቭ ለማድረግ ለማሳደግ ኤክስቴንድ ለማድረግ የምንጠቀምበት ፕላትፎርም ነው so maybe ጥያቄዎች ኦልሬዲ ሪሲቭድ ያደረግናቸው ጥያቄዎች አሉ ነገር ግን አሁን እንዳልነው እናንተ ከሚነሱ ጥያቄዎች ብንነሳ ሜቢ አንድ ጥያቄ ካሳሁን ሬዝ ያደረከው ዶክተር እሺ ቴንክ ዩ ያው የኔ ሐሳብ ምንድን ነበር የቪዥዋላይዜሽን ያው ኩዌስችን አለብን እንደ ሚኒስትሪም እንደ የትኛውም ስቴክሆልደር ዋትኤቨር ዳታ ኮሌክት ከተደረገ በኋላ ቪዥዋላይዜሽኑ በደንብ ወሳኝ ነውና ሶ why not ዴቻይስቱ አስ ሚኒስትሪ ሌቭል ሊሆን ይችላል ሃየር ሌቭል ሊሆን ይችላል ጥያቄዎች ተጠይቆ በሚጠየቀው ጥያቄ መሰረት ቪዥዋላይዝ ማድረግ ቢችል የሚል አይነት ነገር ነው ሐሳቤ ሜቢ ፋሲሊቲ ሊሆን ይችላል ለምሳሌ አሁን እንደ ሚኒስትሪ ኦፍ ሄልዝ ዶክተር መቅደስ ፕሬዘንት አደረጋለች ስክሪኖች ጋር እየሄደች እና ሜቢ የምታየው የተሰራ ዳሽቦርድ ነው እና ዋይናት የዛን ሰዓት ወይ ዳሽቦርዱን አይታ ማስረዳት መቻል አለባት ማለት ነው አይደለ ሶ ያ እንደ ሃየር ኦፊሻል ላይ ሳይው ትንሽ ፕሮብሌም ሆኖ ስላየሁት ነውና ሜቢ ራሳቸው ኩዌሪ የሆነ ጽፈውለት ለምሳሌ እንደዚህ አይነት ነገር የማላሪያ ኬዞች በዚህ አመት ውስጥ እነማንን ያጠቃሉ የሚል ቢጽፉለት እና በዛም ኩዌሪ በጻፉለት መሰረት ሄዶ ዴቻይስቱ ካሉት ዳታዎች ሜቢ ዴቻይስቱ እንዳለው ዳታ ይወሰናል ያው ግን ባለው ዳታ ፌሽ አድርጎ ባሉት መሰረት ባሉት በሰጡት ጀስት ኤአይ ነው የምንጠቀመው ሰው በዛ ቪዥዋላይዜሽን ቢያሳያቸው የሚል አይነት ሐሳብ አለኝ
ይሄ ሜቢ ሊሰፋ ይችላል፣ እንደየቲሙ ሊሆን ይችላል። ለምሳሌ ስትራቴጂክ ላይ ከሆነ እነ ዶክተር ሙሉቀን፣ ለምሳሌ ስቴክሆልደር ላይ ከሆነ እዚህ ላይ የሚሰራ ፓርትነር እነማን ናቸው፣ ወይ ደግሞ እነዚህ ለምሳሌ ኤችአይቪ ላይ የሚሰሩት እነማን ናቸው ፓርትነሮች የሚለውን ወዲያው እንዲያወጣለት ኢዝሊ ኢንተራክቲቭ የሆኑ ነገሮችን በጽሁፍ ቢያስገቡለት የሚል አይነት ሀሳብ ነው። አመሰግናለሁ። ሜይ ቢ ጀነራል ጥያቄ ዴችኤስቱን ከኤአይ ጋር ኢንቴግሬት አድርገን እንዴት መጠቀም እንችላለን የሚል ነው። ይህን ጥያቄ ሜይ ቢ አብዮት ጀምርና መላከ ይጨምርበታል። ያ ታንክ ዩ። በጣም ጥሩ ጥያቄ ነው። ፕላስ በየጊዜውም ያው ኤአይ አሁን እንደ ሆት ቶፒክ ስለሆነ በየጊዜው የሚነሳ ነገር ነው። ዲኤችአይስ እንደዛ አይነት ነገር አሁን ላይ አለው ወይ? የለውም። ግን ወደዛ እየተኬደ ነው ወይ? አዎ። ከዛ ውጭ ምናልባት ፈርዘር እንዴት ይሰራል ምናምን የሚለውን ነገር አንዳንድ ነገሮች ዝም ብለን እዚህኛም ስፔኩሌት የምናረጋቸው ዲስከስ የምናረጋቸውን ነገሮች እንትን ብዬ ሂንት ማድረግ እችላለሁ። ያ this is a very hot topic. ግሮዊንግ የሆነ ኢንትረስት አለ። በተለይ ኤአይ and large language ሞዴሎችን ከዲኤችአይስ ጋር ኢንተግሬት ማድረግ አይ ቲንክ የዲኤችአይስ ዶክመንቴሽን አሁን ላይ ያለን የዲኤችአይስ ዶክመንቴሽን እሱን ይጠቀማል። ሶ ቤዚካሊ ምንድነው የሚያደርገው? ኩዌሪ ማነው ቶክን ወስዶ የሆነ ስትሪንግ ሰርች ነው የሚያደርገው። ሶ ልክ እንደዛ የአናሊቲክሱንም እንትን ማድረግ ይቻላል። ቤዚካሊ አናሊቲክሱ ምንድነው የሚያደርገው? ወይም ከረንትሊ ያለን የዲኤችአይስ ቱ አናሊቲክስ ኩዌሪ ፓራሜትሮች እችን ታክል ዴታ ኤለመንት ይህን ያክል ፔሪድ ፒኢ and then ኦዩ ዲስቲንግ እነዚህ ሁላ ፊድ ከተደረጉት አናሊቲክሱ የሚፈልገውን ነገር ሪተርን ማድረግ ይችላል። ናው ይሄኛውን እንዴት ፊድ እናርገው የሚለው there are two ways። አሁን ከረንትሊ ያለን አፕሮች እዛው ራሱ ዩአዩ ላይ ሂደን ዴር ክሊክ እየተደረገ ወይም ቅድም ጠያቂያችን እንዳሉ ክሬት የተደረጉትን ክሊክ ማድረግ። ሶ ከዛ ይልቅ አንድ የዩአይ ኢንተርፌስ ይኖርና እዛ ላይ ፍሪ ቴክስት ይደረጋል። ላይክ show me current malaria cases in ኦሮሚያ or አማራ እንዲህ አይነት for this month እንዲህ አይነት ነገር ሲጠየቅ አንድ ትንሽ የፕሮምፕት ላይ ያንን behind the scene ወደ ፕሮፐር የዲኤችአይስ ቱ አናሊቲክስ ኩዌሪ ፓራሜትር የሚቀይር አፕ መስራት ይችላል። ሶ ናው ዲኤችአይስ ኤፒአይ ኢንድፖይንት እዚህ ጋር አለ። በመሃል ወይም ከዛ በፊት ከዩዘሩ ሳይድ ፍሪ ቴክስት ማስገቢያ አለ። ያንን ፍሪ ቴክስት ተቀብሎ ወደ ዲኤችአይስ አናሊቲክስ ኩዌሪ ፓራሜትር ትራንስፎርም የሚያደርግ ትንሽዬ ጌትዌይ ነገር መስራት ይቻላል። ሶ ይሄኛውን እንግዲህ ሶስት ነገሮች ኢንቮልቭ ያደርጋሉ ማለት ነው። ዲኤችአይስ ዌብ ኤፒአይ፣ ላርጅ ላንጉዌጅ ሞዴልስ። ምክንያቱም ሰው ዩዘሮች ታይፕ ሲያደርጉ they could literally say type anything። so ያንን ነገር ተቀብሎ ወደ ዲኤችአይስ ሜታ ዴታ፣ ወደ ኦርግ ዩኒት፣ ወደ ፔሪድ፣ ወደ ዴታ ኤሌመንት ወይም ወደ ኢንዲኬተር የሚቀይር አፕ መስራት ያስፈልጋል። ሶ እሱን አፕ አውቶሜት ማድረግ ይቻላል በፓይተን። ምክንያቱም ብዙ ጊዜ ያው ፓይተን ለማሽን ለርኒንግ እና ለእንትን ብዙ ላይብረሪዎች ስላሉት ፕላስ ኢዚም ስለሆነ የቻት ጂፒቲ የኦፕን ኤአይ እንግዲህ ከዚህ በኋላ ፈርዘር የትኛውን ቱል ፈርዘር እንጠቀም የሚለው እንግዲህ ብዙ ቁጭ ብሎ መታሰብ ይጠይቃል። ሰብስክሪፕሽን ወይ ሰብስክሪፕሽን የሌላቸው ሎካሊ ሆስት የሚደረግ ከሆነ የእሱ ኢምፕሊኬሽን ከፍ ያለ ማሽን ይፈልጋል። ምክንያቱም we have to do training as well። so እነዚህን ነገሮች ማሰብ ይጠይቃል እና ሎንግ ስቶሪ ሾርት ከረንትሊ ዲኤችአይስ እንደዛ አይነት አውት ኦፍ ዘ ቦክስ እንደዛ አይነት ሶሉሽን የለውም። በት
it's very easy to kind of implement that. እንደዛ ከሆነ ለምን አላደረጋችሁትም? ያ it's a priority ጉዳይ ነው ከኛ ሳይድ። አሁን ላይ ያው ለምሳሌ ክላይሜት ሄልዝ አካባቢ ላይ ከ2025 ጀምሮ ሂስፕ at the University of Oslo level እዛ ላይ እየሰራን ነው። more about prediction currently ያሉትን አናሊቲክሶች ግን በዛ መልኩ እንትን ለማለት ገና አልተጀመረም። እንግዲህ ወደፊት የሚሰራ ይሆናል። ምናልባት እዚህ ላይ ኢንትረስት ካለ ፋሲሊቴት ማድረግ እንችላለሁ፣ እኔም ማገዝ እችላለሁ። ምናልባት እንግዲህ ሂስፕ ኢትዮጵያ ያለውን current in the country need አይቶ ይሄ ነገር there is a serious need for that ብሎ ካሰበ ምናልባት አንዲት አፕ እንደ ፕሮቶታይፕ አፕ ማሰብም ይቻላል። አይ ቲንክ እዚህ ላይ ላቁምና ምናልባት ፎሎ አፕ ጥያቄ ካለ እመጣለሁ። እሺ ታንክ ዩ። እሺ ቴንክ ዩ አብዮት። ሆፕፉሊ ካሳሁን መልስ አግኝታል ብዬ አስባለሁ። የመጡልን ጥያቄዎች ብዙ ናቸው፣ ግን ጥያቄዎቹን የጠየቁት ሰዎች እዚህ ጋር እየታዩኝ ስላልሆነ ለገባችሁት ቅድሚያ ለመስጠት ኤኒ ጥያቄ ካላችሁ you can raise። ጥያቄ ያለው አለ? ስለዚህ ወደ ጥያቄዎቹ እንሄድ። የመጡልን ጥያቄዎች ከፓርትነር ኦርጋናይዜሽኖች፣ ከሚኒስትሪ ኦፍ ሄልዝ፣ ከሆስፒታል፣ ከተለያየ ከዩኒቨርሲቲዎች ጥያቄዎች ፎርዋርድ ተደርገውልናል። ሜይ ቢ የመጀመሪያው ጥያቄ ፎርዋርድ ማድረገው ለመላከ ነው። ኢንጀነራል ኢንቴግሬሽን ምን ይመስላል? ከዴታይስቱ ጋር የተለያዩ ሲስተሞችን ኢንተግሬት ለማድረግ and at the same time API-ንም ነካ አድርገህ ትገልጽልህ። Thank you. Thank you. ኢንቴግሬሽን ጀነራል ያው ሁለት አይነት ኢንቴግሬሽኖች አሉ አሁን የምናያቸው። አንደኛው ዋን ቱ ዋን ኢንቴግሬሽን ነው። የሆነ ሲስተም ከሆነ ሲስተም ጋር ማገናኘት ዳይሬክትሊ። እሱ እንደ ፖሊሲም እንደ ስትራቴጂ በሚኒስትሪ ኦፍ ሄልዝ ሳይድ ይሄ በጣም ኤፊሽንት የሆነ ስላልሆነ ያን ቴክኒካሊ የሲስተሞቹን ማነጋገር የዴቨሎፕመንት ሳይዱ አይመስለኝም። አስቸጋሪው ነገር የሴማንቲክ ሌቭል ስታንዳርድ እና ከዛ በኋላ ደግሞ የኦርጋናይዜሽናል ፖለቲካል የምንለው ነገር ነው። እሱ አካባቢ እኛም ሀገር እንደምናየው ስቲል አሁን ፓርላሜንታሪ ለማድረግ ያሉት እንትኖች ዳይሬክቶሬቶች 3-4 ሲሆኑ እነሱ ጋር የተሳለጠ ስራ ገና ማካሄድ ስላልተቻለ አንዳንዶቹም አዲስ ስለሆኑ አስቸጋሪ ሆኗል። ከቴክኒካል በላይ የሴማንቲክ ኢንተግሬሽን እና የኦርጋናይዜሽናል ኢንተግሬሽን ላይ እኩል ማተኮር እሱን ኤምፋሳይዝ ማድረግ አለ። ሌላ ሜይ ቢ እዚሁ ላይ ተያይዞ ከኢንቴግሬሽን መልቲፕል ኢንስታንሶች አሉ ሚኒስትሪ ኦፍ ሄልዝ ላይ። እነዛን መልቲፕል የሆነ ኢንስታንስ ሃርሞናይዝድ የሆነ ሲስተም ክሬት ማድረግ ይቻላል ወይ የሚል ጥያቄ ሌላው ጥያቄ ነው። መላክ ብዙ ይጠየቁ ነው። በሁለቱም ሳይድ ብዙ ይጠየቃል ይሄ ነገር። አንደኛ ሲስተም በስተዋል ወደ አንድ እናጣቸዋለን። አደሴም ታይም ደግሞ ኤችኤምኤስ በጣም ትልቅ ነው እንበታት ነው የሚል ኮሜንቶች አሉ። የመጀመሪያው ነገር ምንድነው ኤችኤምኤስ ለብቻ ማየት ጠቃሚ ነው ብዬ የማስበው ኤችኤምኤስ ታች ድረስ ስትራክቸር ይወጣለት ታች ድረስ የሄደ ነው። ሜቢ ደጀኔ ከዚህ ጋር ተመሳሳይ ጥያቄ ሊሆን ይችላል። ደጀኔ አይ መልስ ይጨርስና ኤችኤምኤስ ታች ድረስ ስለወረደ የሆነ አንድ ፓይለት ፕሮጀክቶች ወይ ደግሞ አነስ ያሉ የተወሰኑ ወረዳ ላይ ብቻ የሚሰሩ ነገሮች ሲኖሩ ኤችኤምኤስ ውስጥ ለማስገባት ትንሽ ያስፈራል። ለምን ሜታዳታ ያበላሻል፣ ስቴቢሊቲውን ኩዌስችን ያደርግብናል። ትራከሮች ናቸው ደግሞ ብዙዎቹ እንደዚህ ተገንጥለው የሚሄዱት። ትራከርም ደግሞ ኤችኤምኤስ ላይ ሰፖርት ለማናደርግ የኢትዮጵያ ካናዳ ምክንያት ለብቻቸው ይጀምራሉ። ከዛ በኋላ እነሱ ተጀምረው ከሄዱ በኋላ ኦነርሺፕ ያጣሉ ወይም ደግሞ ያ ፌዳት ሲያደርግ ሲያልቅ ሲፈረጥ እነዚህ በሚሆኑበት ጊዜ ያንን ወደ ሲስተም ማስገባት ትንሽ እንደ ቻሌንጅ ነው።
ኮንሶሊዴት ለማድረግ የመጀመሪያው ነገር ምንድነው? አንድ ጄኔሪክ የሆነ ኢንስታንስ እንደ ፕላንም አለ። ያንን አንድ ትራከር ኢንስታንስ አንድ የአግሪጌት ኢንስታንስ ብሎ ለማዘጋጀት ግን ያ ነገር ምንድነው? እንደምናልኩት ሴማንቲክሳቸው አንድ አይነት መሆን አለበት። ስታንዳርድ የሆነ ዲክሽነሪ መኖር አለበት። ኢንቮልቭ የሚያደርጉት ዩዘሮች ተመሳሳይ ነው ማለት ነው። አለበለዚያ የማይገናኙ ዳታዎችን አምጥተን በኋላም ሌላ ችግር እንዳንፈጠር ለምሳሌ አሁን የፌም እና የኤችኤምኤሱ ለብቻ ተደርጓል። ያንን ኮንሶሊዴት የማድረግ ተምሳሌ እንዳለው ይሄ በፖለቲካል ዌይቱ ተጀባ ያለው የኦርጋናይዜሽናል ስትራክቸርም የሚፈቅድበት ጊዜ አይደለም። ጀስት ሲስተሞቹን ወደ አንድ ማምጣት ሳይሆን ተጀርባ ያለው ስራ ቀድሞ መሰራት አለበት። ኦኬ ቴንክ ዩ መላከ። አይ ቲንክ መላክ አድሬስ ያደረገው ላክ ኦፍ ስታንዳርዳይዜሽን መኖሩ ለመልቲፕል ሲስተምን ሃርሞናይዝድ ማድረግ ለኢንቴግሬሽንም አሴ ቻሌንጅ ስለሆነ ስታንዳርዳይዜሽን ላይ መጀመሪያ በደንብ መሰራት እንዳለበት በሃርሞናይዝድ ማድረግም ኢንቴግሬት ማድረግም ፖሲብል ነው በዴታይስቱ የሚል ነው። ጠቅለል ሲል የሚቀጥለው ጥያቄ ላይቭ አለ ጥያቄ ደጀኔ ጥያቄ አለ? ያ ምናልባት ይሰማል አይደለ? ይሰማል። አክቹዋሊ አሁን ከተነሳው ጥያቄ ጋር አይደለም፣ አንድ ሁለት ጥያቄዎች ነው ያሉኝ። ምናልባት ከጥያቄው ከመለሳችሁ በኋላ ልቀጥል ወይስ አሁን ላስገባው? አስገባው፣ ችግር የለም። ኦኬ እሺ። የመጀመሪያ ጥያቄ እንግዲህ ያው ከዴታ ዩዝ ጋር የተያያዘ ጥያቄ ነው። ምንድነው አሁን አብዛኛው የሳይቶቻችን ላይ የሚሆን ወደ ላይ ያሉ አድሚን ላይኖች ላይ ያለውን ነገር ስንመለከት አሁን የዲኤችአይኤስን ጀስት የዴታ ካፕቸሪንግ ቱል ብቻ አድርጎ የመመልከት ኤንድ ዜን ሌሎች ፈርዘር የሆኑ ቪዥዋላይዜሽኖችንም አናሊሲሶችንም መስራት ሲፈለግ ወደ ተለያዩ የቪዥዋላይዜሽን ቱሎች የመሄድ ቴንደንሲ አይ ቲንክ ከጊዜ ወደ ጊዜ በጣም እየጨመረ መጥቷል ማለት ይቻላል። ኖርማሊ አይደለም በታች ሌቭል ብቻ ሳይሆን በሃየር ሌቭልም አሁን ስንመለከታቸው በጣም ብዙ አይነት የቪዥዋላይዜሽን ሶፍትዌሮችን ከዴታን ከዲኤችአይኤስ ቀጥታ ኤክስትራክት አድርጎ የመጠቀም ሁኔታ ጥሩ ነው። ዴታን ለመጠቀም እንደዚህ ኢገር መሆን የሚያበረታታ ነገር ነው። ግን ምንድነው ዛዘር ሳይድ ደግሞ ያሉ ነገሮችን ስንመለከት ደግሞ አሁን ሁሌ የምጠይቀው ለራሴ ሪሊ የዲኤችአይኤሱን ፕሮፐርሊ እንትን አድርገነዋል ወይ ዩቲላይዝ አድርገነዋል ወይ ነው በሚሄድባቸው ቦታዎች ጋር ማነሳቸው የፕሮፐርሊ ዩቲላይዝ አላደረግነው። ፕሮፐርሊ ዩቲላይዝ አለማድረግ ነው በደንብ መጠቀም እስከምንችለው ሌቭል ድረስ የተጠቀምንበት ነው ብዬ እንትን አልልም ለራሴ ማለት ነው። ይሄ ጥያቄ እኔንም ጭምር እንትን ስለሚለኝ ነው። እኔም ወጣ ብዬ አንዳንድ ማድረጋቸው ነገሮች ስላሉ ማለት ነው። ሶ ምንድነው እዚህ ጋር ማንሳት የፈለኩት ምናልባት እኛም አሁን የዲኤችአይኤስ ላይ ያለን የቪዥዋላይዜሽን እንትኖች ምንድነው ላክ የሚያደርጉት ነገር ቤዚካሊ ቤዚክ የሆኑ ነገሮችን ለማየት ቤዚክ የሆኑትን ነገሮች ለመስራት ያስችለናል። ግን ፈርዘር በሚኒስትሪ ሌቭልም ነው በነገራችን ላይ ማወራው በቢሮ ሌቭልም ነው ወደ ጎን ስንሄድም ነው። ሶ ወደ ሌሎች የቪዥዋላይዜሽን ነገሮች የሚኬድበት ምን እዚህ ጋር ላክ የሚያደርግ ነገር አለ የሚለው ነገር እሱን በደንብ ማየት ይገባናል ብዬ አስባለሁ አሁን እና እሱን ነገር ምናልባት ሪኮግናይዝ አድርጋችሁት ከሆነ ምክንያቱም አሁን ወደ አንድ ሲስተም ነው የምንፈልገው። አሁን የተበታተኑ ሲስተሞች ወደ አንዱ ይምጡ እያልን ነው። እንዲህ የምንልኩ ደግሞ ሁሉም ነገር እዛው ላይ ማለቅ መቻል አለበት። የምንሰራቸው ቪዥዋላይዜሽኖች ዳሽቦርዶቻችን በሙሉ እዛው አልቀው እንትን ማለት መቻል አለባቸው። ስለዚህ አሁን ሙሉ በሙሉ ዩቲላይዝ አድርገነዋል የሚለውን ነገር አላደረግንም በሚለው ነው የምንይዘው። ግን ስቲል ከነዛ የቪዥዋላይዜሽኖች ቱሎች
ወደዚህ ልናመጣቸው የምንችላቸው ነገሮች በአሁኑ ሰዓት እየተጠቀሙ ያሉ አካላቶች ካሉ ምንድነው የተለየ ነገር ዲኤችአይኤስ ካለው ቪዥዋላይዜሽን ከሚሰራው ውጪ የተለየ ከዛ የሚያገኟቸው ነገሮች ምንድናቸው? ወደዚህ ማምጣትስ እንችላለን የሚለውን ነገር ቢታሰብበት ብዬ አስባለሁ። አክቹዋሊ እንደ ጥያቄም ነው እንደ ኮመንትም ነው። ምናልባት ልትሄዱበት ያሰባችሁት ነገር ካለ እሱን ሞር እንትን ብትሉት ነው። ሌላ የሁለተኛ ጥያቄ ምንድን ነው? ያው ብዙ ጊዜ የሳይት ሌቭል ላይም ስራው አክቹዋሊ የቢሮዎቹ ስራ ነው ብዬ ነው ማስበው። ማነሳው ጥያቄ ግን በእናንተም ሊታዩ የሚችሉ ነገሮች ካሉ ብዬ ነው። ሪሊ አሁን የኢኩብድ ያደረግናቸው የኤችአይቲ ባለሙያዎች እንትናቸው ማወቅ አለብን ብዬ አስባለሁ። የስታተሳቸውን ሪሊ በደንብ እንትን እያደረጉ ነው ወይ? ይሄ ከሁሉን በደንብ አንደርስታንድ እያደረጉ ነው ወይ? ምክንያቱም እነሱ ቤዚክስ ልጆች ናቸው ኤችአይቲዎቹ። ምክንያቱም አንዳንድ ጊዜ አንዳንድ ፋሲሊቲ ላይ ስንሄድ በጣም አሜዝ የሚያደርግ ነገር ነው የምንመለከተው። በቃ ዳታን ከማስገባት በስተቀር ሌላ ነገርን ማያውቁ ልጆች አሉ። እና ሪሊ ሁሉም ሳይቶቻችን ላይ እንደዚህ አይነት ተመሳሳይ ነገር አለ። ምንድነው ቻሌንጅ? አክቹዋሊ የሰው እንትንም ይፈልጋል። አንድ ሰው አንድ ነገር ሰልጥኖ ራሱን እዛው ሲስተሙን እየተጠቀመ ራሱን ካፓሲቴት ካላደረገ ያው እዛው ባለበት ነው የሚሆነው። ግን ስታተስ ማወቅ አለብን ብዬ አስባለሁ። ሲስተሙ ዲፕሎይ ተደርጓል በናሽናልም ደረጃ። ስለዚህ እስከ አብሶ ታች ሌቭል ላይ ያሉ ሰዎች እንትናቸው ሌቭላቸው እስከምን ድረስ ነው በደንብ ዲኤችአይኤስን መጠቀም የሚለውን ነገር እሱንም የሆነ አሰስመንት መስራት ጥሩ ፊድባክ ነው የሚሆነው የምናገኘው ነገር። ምናልባት ልጆቹ ወደ ዴታ አናሊሲስ ሲሄዱ ምናልባት በደንብ ፍሬንድሊ ያልሆነላቸው ነገር አለ። እንዲህ ካይንድ ኦፍ ነገሮችን ለማወቅ አይ ቲንክ የሆነ ሳምፕል ተወስዶ ምክንያቱም ፕራክቲካሊ በቅርብ ጊዜ ቦታውን መጥቀስ አልፈልግም። አንድ ቦታ ላይ ትሬኒንግ እንጂ የሌላ ሪጅን ማለት ነው 100% ምንም ነገር አያውቁም። ትሬኒንግ ወስደዋል ከአንድም ሁለት ጊዜና ምንድነው ከኔ ጋር ኤክስፖዝድ ከሆኑ በኋላ ነው ብዙ ነገሮችን እንደ አዲስ የሆነላቸውና ምንድነው ችግሩ የሚለውን ነገርም በደንብ እንትማ። ምክንያቱም ወይ አክቹዋሊ ከዲኤችአይኤስ ስለ ዲኤችአይኤስ ስናወራ ዲኤችአይኤሱን ብቻ አይደለም ያው ሰውንም ነው የምንመለከተው አሴ ሲስተም። ምክንያቱም የሁለቱ አንድ ሲሆኑ ሙሉ ሲስተም ይሆን ምናልባት ሰው ጋር ያለም ችግር ሊሆን ይችላል ሪዞሉሽን ሳይምችል እሱ ነገር የተወሰነ አሰስመንቶች ሰርተን ማየት የምንችልበት ነገር ቢኖር ጥሩ ነው ብዬ አስባለሁ። አመሰግናለሁ። ቴንክ ዩ ደጀኔ ሁለት ጥያቄዎች ነው ያሉት። አንደኛው ዲኤችአይኤስ አንደር ዩቲላይዝድ በተለይ ቪዥዋላይዜሽን ቱሎቹ አንደር ዩቲላይዝድ ሆነዋል ወይ እና እሱ ቢታይ ጥሩ ነው። ምክንያቱም አንዳንዴ ከዲኤችአይኤስ ወተን ወደ ሌላ እንሄዳለን። ሜይ ቢ ወደ ፓወር ቢአይ ቪዥዋላይዜሽን ለማየት እንችላለን። አንደር ዩቲላይዝድ ሆኖ ነው ወይ እዛ አካባቢ ያለው ነገር ቢታይ ነው። ሁለተኛው ደግሞ ካፓሲቲ ቢልዲንግ ላይ ያለው ስታተስ ሳይት ኤችአይቲ ስታተሶቻችን አሰስመንት ይሰራ ነው። ይሄን ጥያቄ ለሳይድ ኢምፕሊሜንቴሽን ስለሆነ ወደ ሳይድ በጣም እሺ። ደጀኔ በጣም ሪሌቫንት ጥያቄ ያነሳው። ሁለቱም እንትኖች አይ ቲንክ ተመሳሳይ ምክንያት እና ደግሞ አንዳንድ ትንሽ ለጌት የሚያደርገው ምክንያት አላቸው። የሚታየኝ እኔ ሁለት ምክንያት ነው። አንደኛ ይሄ አድቫንስድ የምንለው ዩዘር አድቫንስድም ሳይሆን ወደ ላይ ከፍ ያለው ዩዘር ሚኒስትሪ አካባቢ ያለው ሪጅን አካባቢ ያለው ሪሰርቸሩ እንደዚህ አይነቱ ዩዘር ለኤምኤንዲ ኤክስፐርት እንደዚህ አይነቱ ዩዘር ወደ ዲኤችአይኤስ ከመምጣቱ በፊት ብዙ ጊዜ ከሌሎች ቱሎች ጋር ፋሚሊያር ናቸው። ለምሳሌ ስታታ ጋር በጣም ሃይሊ ቨርስድ የሆኑ ሰዎች አሉ። ስታታ፣ ኤስፒኤስኤስ፣ ፓወር ቢአይ ጋር የተላመዱ ሰዎች አሉ። በተለይ ከኮቦ ከምን የሚመጡ ሰዎች ዳታቸውን እዛ ላይ መሰብሰብ እንጂ አናሊሲስ ስለማይሰሩ እና ኮቦ ቱልቦክስ እና ኦዲኬ ላይ ዳታውን ወስደው ወደ አድቫንስድ ከነሱ ውጭ ያሉ በፓወር ቢአይ ጉግል ስቱዲዮ ወይም ስታታ ውስጥ አስገብተው መስራት የለመዱ ናቸውና ያ ነገር ቀለል የሚላቸው ይመስለኛል። ሁልጊዜ ወደዛ ግራቪቴት ያደርጋሉ። በዛ ምክንያት ነው አንዱ ምክንያት። ሁለተኛው ምክንያት ግን እነዚህ ሰዎች ወደዛ የሚሄዱበት ነገር ብዙ ጊዜ አናሊሲስ ሲሰሩ ከተለያዩ ሶርሶች ከመጣ ዳታ ጋር አንድ ላይ አቀናጅተው ነው የሚሰሩት።
አንፎርቹኔትሊ አሁን ያለን ዲኤችኤስ ውስጥ ያለ ዳታ የሩቲን ዳታ በተወሰነ መልኩ የአድሚኒስትሬቲቭ ዳታ አለ። የአይዲኤስ ዳታ እንኳን የለንም። የኤችኤምአይኤስ እና የፌም ዳታ ተነጣጥለው ነው ያሉት። ብዙ ጊዜ ሪሰርቸሮች እና ኢሜል ኤክስፐርቶች እነዚህ ዳታዎች አቀራጭተው መስራት ይፈልጋሉና እዚህ አካባቢ ዳታውን ወደ አንድ ማምጣት ላይ አይ ቲንክ ሚኒስትሩ አካባቢ መስራት ያለበት ነገር ያለ ይመስለኛል። የሴንሰስ ዳታ ማምጣት፣ የሰርቬይ ዳታ ማምጣት፣ የነሱ ወደዚህ ማምጣት ሊሆን ይችላል። እሱ አካባቢ ስራ መስራት አለብን። ዲኤችኤስ ጋር የሚጎለው ከአናሊሲስ ሳይድ ብናየው ምናልባት ሪግሬሽን አናሊሲስ ነው። ምናልባት የሪግሬሽን አናሊሲስ ደግሞ ትንሽ ጊዜ ሊቻል ይችላል። አብዛኛው የቪዥዋላይዜሽን ኒዳችን የአናሊሲስ ኒዳችን ዲኤችኤስ ውስጥ ተመልሷል። በፊት የሚያስቸግሩን የነበሩ በጣም ብዙ ዳታ ሎድ ስናደርግ ይሄ ፕሮግሬሲቭ ሎዲንግ ምናምን የሚያስቸግሩ የነበሩ ነገሮች ተፈቷል። አሁን ፕሮግሬሲቭ ሎዲንግ አለ። በጣም ብዙ ዳታ በሚሊዮን የሚቆጠር ዳታ ሎድ ማድረግ እንችላለን እና እሱን ዳውንሎድ ማድረግ እንችላለን፣ ፕሮሰስ ማድረግ እንችላለን። አይ ቲንክ አብዛኛው ነገር ስለተመለሰ ይሄን ነገር የማስተዋወቅና የአዌርነስ መፍጠር አካባቢ መስራት ያለብን ይመስለኛል። እሱ ጋር አዌርነስ መፍጠሩ ላይ አይ ቲንክ እመጣበታለሁ ወደ በኋላ ላይ። የስኪል ወደ ታች ያሉ ኤችአይቲዎች አካባቢ ያለ ስኪል ስቲል ይሄ ዲዚዝ ኮነንትረም ለኔ አሰስመንት መስራት አለብን። ቤዚክ ነገሩ አሰስ እናድርግ፣ ያለውን ጋፕ ነው እንትን ብለው ግን ምክንያቱ ከዚህ በፊት ሳይው ትዝ የሚለኝ ነገር የቲኦቲ ስልጠና ሰጥተን እነሱ የሰጠናቸው ሰዎች ታች ሲያወጡ ኢሚዲየትሊ የትሬኒንጉ ኳሊቲ ወረድ ሲል እናያለን። ትሬኒንግ ኳሊቲ የሚወርድበት ምክንያት በትሬነሮቹ ምክንያት ሊሆን ይችላል፣ በማቴሪያሎቹ ምክንያት ሊሆን ይችላል። ወደታች ወረድ ስንል ደግሞ ትሬኒንግ የምንሰጥበት ኢንቫይሮንመንት ራሱ የኔትወርክ ኢንቫይሮንመንቱ፣ የመብራቱ፣ የሴታፕ ሁሉ ነገር ኳሊቲ ያወርደዋል እና እዛ አካባቢ አይ ቲንክ መስራት ያለብን ይመስለኛል። እንዴት እንደግፈው አይ ቲንክ ኦልተርኔቲቭ ሜካኒዝሞችን የዳታ እነዚህ የስኪልድ ዴቨሎፕመንት ሜካኒዝሞችን መጨማመር ያለን ይመስለኛል። አንደኛ ከስታቲክ ከሆኑ የትሬኒንግ ማቴሪያሎች እና ስላይዶች ወጥተን አኒሜትድ የሆኑ አንዳንድ ትንሽ የቪዲዮ ስኒፔቶች ትሬኒንግ ማቴሪያሎቻችን ላይ ማኑዋሎቻችን ላይ የምናስገባ አይ ቲንክ የሚረዳ ይመስለኛል። ሁለተኛ የሶሻል ሚዲያ ቶሎችን ተጠቅመን ሰዎችን ሪች ማድረግ አለን። የተለያዩ እንትኖችን ስፔሲፊክ ስኪሎችን በየጊዜው ሃይላይት እያደረግን ለሰዎች ከደረስን ይመስለኛል። እኛ አሁን ባለፉት 3 ወር አይ ቲንክ የተወሰነ ነገር እንትን ላይ ሊንክድኢን ላይ እንጂ ጀምረናል። ይሄንን ነገር ወደ ሌሎች ሶሻል ሚዲያዎችን ወደ ዋትስአፕ፣ ቴሌግራም እና መውሰድ ይኖርብን ይችላል። ሰዎች በተለይ ኢትዮጵያ ውስጥ ያለ ሰው አብዛኛው የሚጠቀመው ሶሻል ሚዲያ ቢባል አሁን ወደ ቲክቶክም እየተገባ ሊሆን ይችላል እንጂ አብዛኛው ሰው ቴሌግራም ላይ ያለው እና ወደዛ መግባትም ያለብን ይመስለኛል። በዚህ ብናየው አይ ቲንክ ቴንክ ዩ ሳይድ ላይቭ ሜቢ አብዮት ቪዥዋላይዜሽን ላይ የምትጨምረው ነገር ይኖራል? የዲኤችኤስ ቪዥዋላይዜሽን ዶክተር አብዮት እንትካማቱ ምናልባት ዶክተር አብዮትም አለ ሲስተም ላይ መላከም ስለሚኖር ምናልባት የቅድም ያው እነዚህ ሌሎች የቪዥዋላይዜሽን ሶፍትዌሮች ጋር የተያዙ ካነሷቸው ነገሮች ምንድነው የኔም ጥያቄ ስለሆነ ነው። እኔም ዲኤችኤስ ውስጥ እንዲገባ ስለምፈልግ ነው። ከምፈልጋቸው ነገሮች ለምሳሌ አንደኛው ለምሳሌ ዳሽቦርዶችን እንሰራለን። ዳሽቦርዶችን ከሰራን በኋላ ያው በምንፈልገው መንገድ ኢንተራክቲቪቲ እንዲኖራቸው እንፈልጋለን። ያው ኢንተራክቲቪቲ በጣም ኢንተራክቲቭ እንዲሆኑ እንፈልጋለን። ስቲምስ ላይ ያለው ኢንተራክቲቪቲ ይኖረዋል። ልክ ይሄ ሌሎች ላይክ አሁን ፓወር ቢአይ ላይ ታብሉ ላይ ኤክሴል ላይ ምናምን ልክ ስላይሰሮቹን ዴቨሎፕ ምክንያቱም ሲምፕል በሆነ መንገድ በደንብ ዲኤችኤስ በጣም ከምወደው ነገር ምንድነው ዳሽቦርዱ ትልቅ ዳሽቦርድ ነው። እዛ ላይ መስራት ሲፈልግ እዛ ውስጥ ያሉትን እያንዳንዳቸውን ሪፖርቶች በቀላሉ ፊልተር አውት እያደረኩኝ በደንብ ደግሞ ኢንተራክቲቭ እያደረግናቸው ማየት የምንችልበት ወይን እንግዲህ ሳላውቅ የቀረውት ነገር እንዳለ አላውቅም። እንደዚህ አይነት ነገሮች ቢጨመሩባቸው አይ ቲንክ ዲኤችኤሳችን አይ ቲንክ በጣም ፓወርፉል ይሆናል ብዬ አስባለሁ። አላውቅም እንግዲህ ምናልባት ዶክተር አብዮት መላከም ስላላችሁ እዚህ ጋር ከሲስተም ጋር የተያያዘውን ነገር ልጨምሩበት ትችላላችሁ። አመሰግናለሁ። አብዮት ያ ታንክ ዩ ጥሩ ጥያቄ ነው። አይ ቲንክ ሳይደም እንትን ብሎታል።
አንድ ነገር ማለት I wish ministerium including those who are pushing towards a separate app, or could be Power BI or Apache Superset or anything for that matter. ይህንን ፑሽ የሚያደርጉት ሪያላይዝ እንዲያደርጉት የሚፈልገው አንድ ነገር ምንድን ነው? Especially data quality ላይ the further you go away from the data, the lower or the poorer the data quality will be. This is very, very important. So የሆነ ነገር ዳታው DHIS ላይ ተሰብስቧል። ኢቭን DHIS ላይ ላይሆን ይችላል። ሌላ ሲስተም ላይ ሲስተም ላይ ዳታው ተሰበሰበ። ዳታውን አናላይዝ ለማድረግ ከዛ አውጥተን ሌላ ቦታ ሄደን የምንሰራ ከሆነ ይቻላል መስራት። አንደኛ ዳታው ከዛ ወደዚህ ኤክስትራክት ትራንስፎርም ሎድ እስኪደረግ ድረስ የሆነ ሚስ የሚደረግ some part of information የሆነ part of that data ሚስ ይደረጋል ወይም ሚስ ኢንተርፕሬት ይደረጋል። It could be synthetically or semantically reinterpret ይደረጉ ላይ ያ ችግር የለውም። But the fact that ዩዘሮችም ራሱ ከዚህ የተሰበሰበን ዴታ ወደዛ ጋር ሄደው አናላይዝ ለማድረግ ሞቲቬሽኑ ብዙም አይኖራቸውም። እዛ ጋር አናሊሲሱን ከሰሩ በኋላ ወደዚህኛው ሲስተም እንደገና ደግሞ ተመልሰው መጥቶ ፊድባክ ለማስገባት ወይም የተሰበሰበውን ዴታ እንደገና ኮሬክት ለማድረግ ሞቲቬሽናቸውም ኢንትረስቱም ኦፖርቹኒቲውም ያን ያክል አይደለም። ሶ እነዚህ ሁለቱን ኮምባይን ስናደርጋቸው at the end of the day ዴታ ኳሊቲ ሰፈር ያደርጋል። ይህ በጣም መታሰብ አለበት። ያ ሲባል ግን ከነችግሩ ያ ሲስተም ቻለም አልቻለም የሚፈልገውን አናሊቲክስ አወጣም አላወጣም እዛው ቀጥሎ ማለት አይደለም። there has to be a mechanism for that. ኒድ ሲኖር ያስፈልጋል አፕ መስራት። ለዛ እኮ ነው DHISም ላይ ኢንቴንሽናሊ ነው የDHIS API ኢንትሮዲዩስ የተደረገው DHIS ላይ አፕ ዴቨሎፕ እንዲደረግ የታሰበው ለዛ ነው። ምክንያቱም DHISን እዚህ ያሉ ሰዎች ኦስሎ ላይ ቁጭ ያሉ ሰዎች ሁሉንም ነገር አድረስ ማድረግ አይችሉም። እኛም ማናስባቸው ሚኒስትሪዎች ሀገሮች የሚፈልጓቸው የአፕ ፎርማት ዴታ ቪዥዋላይዜሽን፣ ዴታ ሬንደሪንግ፣ ዴታ ዲስፕሌይ ፎርማት የተለያየ ሊሆን ይችላል። እነዛን ሁሉ ግን ማቅረብ የሚቻልበት ቤዚክ አፕ እዛው ላይ እንዲመጣ DHIS ላይ አፕ እንዲሆን የተደረገበትን ምክንያቱም it's very close to the metadata, it's very close to the data እዛው ላይ ዴታውን ኮሬክት ለማድረግ ምክንያቱም በአንድ ሎጊን ዩዘር ነው ቪዥዋላይዜሽን ካየን በኋላ እዛው ፊድባክ መስጠት ይቻላል። ያው ፊድባክ እዛው ዳታውን ለሰበሰቡት እዛው ይደርሳቸዋል። ያ ካልሆነ ግን ሌላ ቦታ ከሆነ እዛ ቦታ ጋር እነዚህ ሁሉ ስራዎች መሰራት ካለባቸው the whole DHIS functionality ወይም for that matter ሌላም ሲስተም ሊሆን ይችላል የዛን whole functionality ሪፕሊኬት ማድረግ ይጠይቃልና እነዚህን ፕሮሰሶች የምናይ ከሆነ at the end of the day ቅድም ለማጠቆም እንደሞከርኩት ጥሩ የሆነ የዴታ ኳሊቲ እንትን አይኖረንም። እንደ ሚኒስትሪ ይሄን ነገር በተለይ ዴታ ኳሊቲ እንትን የሚያሳስበው ከሆነ ይሄን በደንብ ማሰብ ይጣ ኦፍ ኮርስ እኛ እንደ ሶሉሽን ፕሮቫይደር እንደ ሄስፕ ኢትዮጵያ ምን ፋሲሊቴት እናደርጋለን? ቴክኒካሊ ቫያብል የሆኑ ሶሉሽኖችን ኦፈር እናደርጋለን። could be building an app ወይም ስትራቴጂ how to build an app። ከዛ ፈርዘር ግን DHIS ላይ ወይም ከDHIS ዳታ በምን መልኩ ይወጣ ማን ያወጣ እንዴት አድርጎ የሚለውን እንግዲህ ይሄ ሚኒስትሪው ነው። ኦፍ ኮርስ ሚኒስትሪውን አድቫይዝ ማድረግ እንደ ሶሉሽን ፕሮቫይደር አድቫይዝ ማድረግ የኛ ኃላፊነት ነው። ያንን ግን ኢምፕሊመንት ማድረግ አይ ቲንክ የሚኒስትሪው ይመስለኛል። ይሄንም ጨምረው ታንክ ዩ። በጣም ጥሩ ጥያቄ ነው የተነሳው። ቴንክ ዩ አብዮት። እንግዲህ DHIS ጀነሪክ ከመሆኑ የተነሳ ካለ ቪዥዋላይዜሽን ቱሎች አፖች በተጨማሪ አፕ መስራት ይቻላል። ኢንተራክቲቭ የሆነ ቪዥዋላይዜሽን ቱል በሚል ጠቅለል ተደርጓል። ሶ ላይቭ ኢዶሳ ጥያቄ አለ እጅ ወጥቷል መሰለኝ መጠየቅ ይቻላል። እሺ ይሰማል? ይሰማል። እሺ አመሰግናለሁ። ተሰበራለሁ በተሰበረና ሞኒተሪንግ እና ኢቫሉዌሽን ተሰራን። አይ ቲንክ ሌት ስለገባው ቢቢ ጥያቄ ተነስተው ሊሆን ይችላል። ግን እኔ አንድ ሶስት ነገሮች ላይ አጠይቄ ሰጥቼ ጥያቄ ማንሳት ፈልጋለሁ። አንደኛው የዳታ ኳሊቲ ኢሹ ነው። ዳታ ኳሊቲ የሚባል እንትን ስላለ DHIS የቪዥዋል ፓርቱ ላይ አሁን ዳታ ኳሊቲ አንዳንዴ ጀነሬት ያደርጋል አንዳንዴ ያስቸግራልና
ኢቨንት ጀነሬት ሲያደርግም ከአንድ ወር ወደ ኋላ ያለው ነው ብዙ ጊዜ እንዳየሁት እና ከዛ ሌቴስቱ ለምሳሌ የካቲት ወር ጀነሬት አያደርግም የመጋቢት ወር ሲሰራ ድረስ እና በተደጋጋሚ ሞክሬ ያልተሳካልኝ ነገር ነው። ሁለተኛ ደግሞ ዳታ ኳሊቲ ራሱ ጀነራል ሩል ወይ ደግሞ ይሄ ነው ይሄ እንደዚህ ነው የሚለው ነገር ፕሮብሌሙ ሲኖር ብቻ ነው የሚያሳየው። ለምሳሌ ፋሚሊ ፕላኒንግ ባይ ኤጅ ባዮሜትር የሚለው ነገር የሆነ ፋሲሊቲ ላይ ችግር ሲኖር ከሱ ተነስቶ ነው ሩሉ እንደዚህ ይላል፣ ቫሊዲቲ ሩሉ እንደዚህ ይላል፣ ይሄ ደግሞ እዚህ ፋሲሊቲ እንደዚህ ሀፕን አድርጓል ብሎ የሚያስቀምጡና ጀነራሊ ሩሉ ስታንዳርዳይዝ የሆነ ቱል ወይ ደግሞ እንደዚህ አይነት ነገር ሲስተም ውስጥ አላገኘው ይሄ ነገር እንዴት ነው የሚለው ነገር ነው። ሁለተኛ የሞርታሊቲ ዳታ ነው። የዲዚዝ ሞርታሊቲ ዳታ ጀነሬት ስናደርግ በከስተም ሆነ በቪዥዋል ትንሽ ያስቸገረን ፓርት ምንድን ነው? በከስተም ፋሲሊቲ መርጠን ጀነሬት ማድረግ እንችላለን። በአዲስ አበባ በሰብሲዲ እንደዚህ ፋሲሊቲ እንትን ማድረግ እንችላለን። ለምሳሌ ቶፕ ቴን ስናወጣ አንድ ሰብሲዲ ላይ ስናወጣ የሆነ ሞርታሊቲ ዳታ ተበላሸ ልናለን እንችላለን። እሱን ለማግኘት ሙሉ በሙሉ ሰብሲዲ ውስጥ ያሉ 80 ከሆነ 80 ላይ ክሊክ እያደረግን ካልሆነ ማግኘት አንችልም። ሶርሱ ቪዥዋል ፓርት ላይ ደግሞ አዲስ መርጠን ካላስገባን ያስቸግራል። ቶፕ ቴን ብለን ማስገባት እና ሰርች ማድረግ ስለማንችል ማለት ቪዥዋል እዚህ ፓርት ላይ። ስለዚህ ይሄኛው የቱ ነው ችግሩ ያለው ለማስተካከል ፊድባክ መስጠት ስፈልግ አንድ በአንድ ክሊክ ካላደረገን በስተቀር ለማውጣት በጣም እያስቸገረን ነው እና ይሄ ነገር የሚስተካከልበት መንገድ ካለ የሚለው ነው። ሌላው ጥያቄ የፕራይቬት ፋሲሊቲ ሪፖርቲንግ ሬቲንግ በተመለከተ ክሊኒኮች 9 ዳታ ሴት ሪፖርት እንዲያደርጉ ኤክስፔክት ይደረጋል እና ይሄ ሬጉሌተሪ ስታንዳርዱ ሁሉም ክሊኒክ ሁሉም ሰርቪስ መስጠት አለበት የሚል ነገር አያስቀምጥም እና ያስቸግራል። ፕራክቲካሊ ካልታሰበበት ያስቸግራል እና አንዳንድ ክሊኒኮች አሉ ስፔሻሊቲ ሰርቪስ ብቻ የሚሰጡ የሆነ ስፔሲፊክ ሰርቪስ ብቻ የሚሰጡ ለዛ የሚከፍቱ አሉ። ዴንታል ክሊኒክ፣ ኦፕታልሞሎጂ ሊሆን ይችላል፣ ሳይካትሪ ሊሆን ይችላል፣ ፊዚዮቴራፒ ሊሆን ይችላል፣ ደርማቶሎጂ ሊሆን ይችላል እና በጣም ብዙ ስፔሻሊቲ ክሊኒኮች አሉ። ሚዲየሞችም ከነሱ አይጠበቅም እና እንዴት አድርጎ ነው 9 ዳታ ሴት ሪፖርት የሚያደርጉት? ሁሉንም ሰርቪስ መስጠት አለባቸው አይነት ኮንሴፕት ያለው ነገር ስለሆነ ሁሉንም ፋሲሊቲ እንደ ጀነራል እንዴት ማየት እንችላለን የሚለው ነገር ሰርቪስ ስታንዳርዱ እና ይሄ ሪፖርት የሚጠብቀው ነገር ትንሽ ያስቸግራል። እሱ እንዴት ይታያል የሚለው ነገር ነው። ሌላው ደግሞ ኤዲቲንግ ላይ በኤዲቲንግ ዙሪያ እኔ ኤዲቲንጉ ጥሩ ነገሮች አሉ። ሰው ዳታውን ቶሎ አይቶ ማስተካከል ይችላል። አውት ላይ ነገር ካለ የተበላሸ ነገር ካለ ዳታውን ወደ ኳሊቲ ሲስተም እንዲናመጣ ሊያግዘን ይችላል። ፕራክቲካሊ ያለው ግን ከዛ ያለፈ ነገሮች አልፎ አልፎ ያጋጥሙናል። አንዳንድ ጊዜ ሞርታሊቲ ኤዲት ይደረግ ይችላል። ብዙ ነገሮች ኤዲት ይደረጉ ይችላሉ እና ስትሮንግ አካውንታቢሊቲ ሲስተም እንዲኖር ተደርጎ ካልታሰበ ያስቸግራል ብዬ አስባለሁ። ለምሳሌ ኤዲቲንጉ ራሱ ዛሬ ያስገባው ዳታ ከዛሬ 2 ወር 3 ወር 4 ወር በኋላ ኤዲት ማድረግ ከቻልኩ እኔ ኳሊቲን አመጣል ብዬ አላስብም። ፐርሰናሊ ሌላ ነገር ውስጥ ሊያስገባል የሚችል ሌላ ደግሞ ኤዲት የተደረገ ዳታ እና ያልተደረገ ዳታ የሚለይበት ሲስተም ካለ እኛም ሞኒተር ስናደርግ ዳታ ዩቲላይዝ ስናደርግ በጣም ያስቸግራል። አሁን ሰው ከኤዲቲንግ ብዙ እየተማረ ነው ብዬ ማሰብ እኔ ይቸገራል። የፈለገ ጊዜ ኤዲት ያደርጋል፣ ከዛ በኋላ እንደፈለገ ነው የሚያደርገው እና አካውንታቢሊቲ ሲስተም እንዲኖር ይደረግ። ኤዲት የተደረገ ዳታ ማርክ ቢደረግ ቪዥዋል ላይ ሊሆን ይችላል፣ ከስተም ላይ ሊሆን ይችላል። የተደረገ ተብሎ በከለር ኮድ ሊሆን ይችላል። በተለያየ መንገድ ማርክ ቢደረግ ዩቲላይዜሽኑ ሰው ሲያይ አትሊስት ይሄ ተደርጓል በሚል ሰው አቴንሽን እንዲሰጥ ሊያደርግ ይችላል። ሁለተኛ ደግሞ ታይሙ በጣም ሊሚት ቢደረግ እንደሱ ካልሆነ ኤዲቲንጉ እኔ ብዙ እያስተማረን ነው ብዬ አላስብም። ሞር ነገሮችን እየነካካል እንዲናበላሽ ሊያደርግ ይችላል የሚል ስጋት ስላለኝ ነው። አልፎ አልፎ ያስፈልጋል አምናለሁ፣ ግን ፕራክቲካሊ ግን አልፎ አልፎ ችግር እያመጣብን ስለሆነ እሱ ላይ መፍትሄ ካለ ብዬ አስባለሁ። በጣም አመሰግናለሁ። ቴንክ ዩ ታንክ ዩ ኢዶሳ። ይህን ጥያቄ ወደ ሳይት እሺ፣ የመጀመሪያው ጥያቄ ላይ የስታንዳርዳይዝድ ሩልስ የተባለው ነገር ስታንዳርዳይዝድ ሩሎች አሉ ሚኒስትሩ አካባቢ የተሰሩ አይ ዶንት ኖ ቫሊዴሽን ሩሎቹን ለማየት ሁሉም ሰው አክሰስ እንዳለው አይ ዶንት ቲንክ ሶ። ምናልባት ያንን ኤክስፖዝ ማድረግ በሆነ መልኩ ፐብሊሽ ማድረግ ያለባቸው ይመስለኛል። ግን ስፔሲፊካሊ የዲዚዝ ሪፖርቲንግ ላይ ሲመጣ የአንድን ዳታ ለማየት በከስተም ሪፖርት ሁሉንም ጀነሬት ማድረግ አለብን። ያ ከስተም ሪፖርት ላይ አላማውም የሪፖርቲንግ ቱል ስለሆነ ሪፖርቲንግ ቱሎች ደግሞ የሚጠበቀውን ቴምፕሌት በሙሉ ይዘው መውጣት ስላለባቸው በዛ መስሎ የተደረገው ለዛ ነው። ግን ዲኤችኤስ2 በዋናነት የሪፖርቲንግ ቱል አይደለም፣ የቪዥዋላይዜሽን የዳታ ካፕቸር እና ቪዥዋላይዜሽን ቱል ነው እና ያንን ዳታ ለማየት ኦልዌይስ የዳታ ቪዥዋላይዘር አፕ ኢትስ ቤተር እና አንተ የምትፈልገውን ነገር
ስፔሲፊካሊ ሞርታሊቲን ለማውጣት መንገዶች አሉ። ለምሳሌ የዲዚዝ ግሩፕ አለ። ስፔሲፊካሊ ለምሳሌ ማላሪያን ከመረጥክ ማላሪያን ስፔሲፊካሊ መምረጥ ትችላለህ፣ የዲዚዝ ግሩፕ ስላለ። ከዛ በኋላ በግራ በኩል ካሉ ዳይሜንሽኖች ውስጥ የአንዱ እንትን ዳይሜንሽን አውትካም ውስጥ ሞቢሊቲ ያለ ሞርታሊቲ ያለ ሞርታሊቲን ብቻ ተመረጥክለት የሞርታሊቲን ዳታ ለስፔሲፊክ ዲዚዝ ያወጣል። ለስፔሲፊክ ዲዚዝ ምንም ወረድ ማለት እንችላለን። ማላሪያ ግሩፕ ተደርጎ ወደ 7 አይነት ማላሪያዎች አሉ። ቫይቫክስ፣ ፋልሲፓር ምናምን ብላቸው ስፔሲፊካሊ በእነዚህ መውጣት ትችላለህ፣ ወይም በማላሪያ ጠቅላላ መውጣት ትችላለህ። እና ይሄ ሁላ ፊቸር ስላለ አይ ቲንክ ኢትስ ቤተር ቱ ኤክስፕሎር ዳታ ቪዥዋላይዘር። ምናልባት እሱ አካባቢ የሚፈለግ ነገር ካለ አይ ቲንክ የዲኤችኤሱን የዶክሜንቴሽን ማየት እና ደግሞ ቪዲዮዎችም አሉ ኦንላይን ይህን ነገር በቀላሉ ዳታ ዳይሜንሽኖችን ኤክስትራ ዳይሜንሽኖችን ተጠቅመህ አናሊሲስ መስራት እንደሚቻል ነው ማሳየት። ወደ ፕራይቬት ፋሲሊቲ አካባቢ ለመምጣት መላከ ትንሽ አድሬስ ያለው እሱ አካባቢ አይ ቲንክ የአሳይመንት ኢሹ ነው፣ የፖሊሲ ጉዳይ ነው። እሱን ትማር ይችላል። የኤዲቲንግ አካባቢ ስንመጣ ግን በዋናነት የፖሊሲ ጉዳይ ነው። ጤና ሚኒስቴር በተለያዩ ምክንያቶች በተለይ በጸጥታ ችግር የትራይብል ቻሌንጅ በምናምን ምክንያት የዳታ ሪፖርቲንግ ዊንዶውን 3 ወር አድርጎት 3 ወር ድረስ አንድ ፋሲሊቲ ያስገባውን ዳታ ኤዲት ማድረግ ይችላል። ይሄ ትልቅ የራሱ የሆነ ችግር ኢንትሮዲውስ ያደርጋል። ሰዎች ሪፖርት ከተደረገ በኋላ ለምሳሌ ያ ዳታ ላይ ተመስርቶ አናሊሲስ ከተሰራ በኋላ ፕላን ከተደረገ በኋላ ወደ ፓርላማ ሪፖርት ከተደረገ በኋላ ፋሲሊቲዎች ገብተው ወይም ወረዳዎች ገብተው ኤዲት ሊያደርጉ ይችላል። ይሄ የራሱ ቻሌንጅ ኢንትሮዲውስ ያደርጋል። ግን እየፈታልን ያለን ችግር አለ። ብዙ ፋሲሊቲዎች በጸጥታ ችግር ምክንያት ቻሌንጅ ሆነው ሪፖርት ሳያደርጉ ሲቀሩ እሱን ለመፍታት ነው። ኦልተርኔቲቭ ሜካኒዝሞች አሉ ይሄንን ለመፍታት። ኤችኤስ ሎክ ኤክሰፕሽን የምንለው አለ። ሁሉንም ከዘጋም በኋላ ስፔሲፊካሊ የተወሰኑ ፋሲሊቲዎችን ለተወሰኑ ፔሪዶች መክፈት እንችላለን። ምናልባት ይሄ ሩቲን የሚሰራ ከሆነ በርደን እንዳይሆን ያሰጋል ጤና ሚኒስቴር አካባቢ እንጂ ይሄ መስራት ይችላል። አንድ የሚቀበለው ነገር የተደረገ ዳታ ማየት ቢቻል ኦፍኮርስ አሁንም አለ። እያንዳንዱ ዳታ ውስጥ ገብተን በቀኝ በኩል ያለችውን የግራፍ ምልክት ክሊክ ብናደርጋት እና ኦዲት ትሬል የሚለው ብነካ ከዚህ በፊት እቺ ስፔሲፊካሊ ያቺ ዳታ ምን ያህል ጊዜ ኤዲት እንደተደረገች በማንና መቼ እንደተደረገች ያሳየናል። ግን እዛ ጋር ኤዲት እንደተደረገና እንዳልተደረገ ፍላግ ማድረግ የሚለው ምናልባት ኮንሲደር መደረግ ያለበት ፊቸር ይመስለኛል። ቴንክ መላክ አይ ቲንክ ሳይድ መልሷል። ወደ ፕራይቬት ፋሲሊቲ በምንመጣበት ጊዜ አንደርስታንድ እናደርገዋለን ያለው ኢሹ። ለምሳሌ ፕራይቬት ፋሲሊቲዎች ወደ 9 ዳታ ሴት ባይ ዲፎልት አሳይን እንዲደረግላቸው ይጠበቃል። በት 9ኙንም ላይ ሰሩት ይችላል። ሶ ያ ሪፖርቲንግ ያደርጉ የሚጠበቅባቸው 9 ስለሆነ ባይ ዲፎልት ሪፖርት ኮምፕሊትነስ መቼም 9 3ቱን ወይ 2ቱን ብቻ ቢሰሩም ያው ኮምፕሊት አይሆንም። ያንን ነገር ከስትራቴጂክ አፌርስ ጋር እየተነጋገርን ነው። አሳይን በተደረጋባቸው ብቻ ሪፖርቲንግ ሬታቸውና ሪፖርቲንግ ሃይራርኪውን እንዲጠብቅ እየተነጋገርን ነው። ግን ምንድነው ያው ከጀርባ ያለው ፖሊሲ ምንድነው? አንድ ፕራይቬት ፋሲሊቲ ክሊኒክ ነው ወይ ሆስፒታል ነው ከተባለ ያንን 9ኙን ሪፖርት እንዲያደርግ ኤክስፔክት ያደርገዋል። ይሄ ደግሞ ሬጉላቶሪ ሴት ያደረገው ነገር ነው። በዛ ምክንያት ነው ይሄ ነገር ኢንትሮዲውስ የተደረገው። በት ያለውን በተለይ አዲስ አበባ ላይ ይሄ ትልቅ እንደ ኢሹ የሆነ እየታየ ያለው ሶ ያንን ነገር ዲስከስ እያደረግንበት ነው። አይ ቲንክ ሶልቭ ይደረጋል ብዬ ኤክስፔክት አደርጋለሁ። ኤዲት የተባለው አይ ቲንክ ኢትስ ጉድ ፊቸር ቱ ሃቭ። ያ በቪዥዋላይዜሽን በኩል ወደ ኤዲቲንግ የለም ያሰብናቸው አንዳንድ ኦልተርኔቲቭ አፕ ነገሮች አሉ። ኤዲት የተደረጉትን አንድ ላይ ሊስት አድርጎ ማውጣት እነዛ የመሳሰሉት ነገሮች በት ኦን ዘ ግራውንድ አሁን ፕራክቲካሊ አልወረዱ። ያን ያህል ሲግኒፊካንት ናቸው ወይ የሚለው ትንሽ እኛም ኮስችን እያደረግነው ስለነበረ ነው። በት ተፈላጊ የሆነ ፊቸር ከሆነ ሜቢ እንደ አፕ አድርገን ለብቻው እንዲወጣ ማድረግ እንችላለን። ለምን በተለያዩ ቦታዎች ላይም እየተነሳ ነው የኤዲቲንግ ኢሹ። አይ ቲንክ እነዚህ ምስሎች እሺ ቴንክ ዩ መላከ። አሁን ወደ ተቀበልናቸው ጥያቄዎች እንሂድና
ጥያቄ የሚጠይቅ ሰው አለ? ያወጣ ሰው አለ? እጅ ከኢዶሳ የበፊቱ መስለኛል። እሺ፣ ስለዚህ ወደ ተቀበልናቸው ጥያቄዎች ስንሄድ ጅንኑ መኮንን ፊታ የጠየቁት ጥያቄ አለ። how to learn advanced DHIS2 features የሚለውንና DHIS2 ሪፖርቲንግ ቱልስ ላይ አብዮት አድሬስ ብታደርገው አድቫንስድ የሆኑ DHIS2 ፊቸሮችን እንዴት ለርን ማድረግ እንችላለን የሚል ጥያቄ የመጨረሻ ጥያቄ ነው። ያ well simple answer read the documentation የምለው እኔ ከዛ ይልቅ ምክንያቱም ፊቸሮቹን እንትን ከማድረግ ይልቅ ሞር የሆነ ኤንድ ቱ ኤንድ ስቶሪ እንዲነገር የሆነ ስፔሲፊክ ዩዝ ኬዝ ወስዶ ለምሳሌ አይ ዶንት ኖ ስለ ትራከር የሆነ ዳታ የሆነ ኬዝ አደጋ ሰብስቦ እሱ እንዴት ቪዥዋላይዝ ማድረግ ይቻላል ኢንዳት ፕሮሰስ ዳታውን ከመሰብሰብ ጀምሮ የተሰበሰበን ዴታ ቪዥዋላይዝ ከማድረግ ድረስ ባለው ፕሮሰስ ውስጥ የተለያዩ የዲኤችአይኤስ ፊቸሮችን መንካት ይቻላል። ዴታም ላይ ቅድም ቢአግሪጌት ዴታ ቅድም የተባለው ዴታ ኳሊቲ ሊሆን ይችላል። አውትላየር እንዴት አይደንቲፋይ አደርጋለሁ? የተሰበሰበን ዴታ ዳታዎችን ለሆነ ለ5-6 ወር ስሙዝ የሆነ ኮንሲስተንት በሆነ መልኩ ሲያስገቡ ቆይቶ መሀል ላይ የአንደኛውን ወር ዳታ ፒክ የሆነ ኤግዛጀሬት አድርጎ አስገብቶ ከዛ አናሊቲክስ ራን አድርጎ ከዛ ዴታ ኳሊቲ ጋር መጥቶ ቪዥዋላይዝ ለማድረግ ሲሞክር እንደዚህ አይነት እንትን ኤክሰርሳይዝ ብናደርግ በዲኤችአይኤስ ስር ያሉትን ፋንክሽናሊቲዎች ማየት ይቻላል። ከዛ ውጭ እንግዲህ ምናልባት የዲኤችአይኤስ አድቫንስድ ፊቸሮች ምን አሉ? አይ ዶንት ኖ እንግዲህ አድቫንስድ ሲባል ሪላቲቭ ነው፣ ግን እንደ ዋና የሚባሉት ሜይን ፖይንቶችን ለመጥቀስ ያክል ከሆነ ያ ዲኤችአይኤስ አውት ኦፍ ዘ ቦክስ ገና መጀመሪያም ዲዛይን ሲደረግ አግሪጌት ነው እንትን የተፈለገው። ሜቢ አግሪጌት ዳትስ ቱ ሩቲን የተለመደ ነው ሊባል ይችላል። ኦኬ እንደዛ ከሆነ ኦን ቶፕ ኦፍ ዛት ቢልድ የተደረገ ትራከር አለ። ትራከር ላይ ስንመጣ ደግሞ ያንን ቪዥዋላይዝ የምናደርግበት ፕሮግራም ኢንዲኬተር እሱ አድቫንስድ ፊቸር ሊሆን ይችላል። በዴታ ቪዥዋላይዘር እንትን ማድረግ ከትራከር ወደ አግሪጌት ዴታ ኤክስፖርት ማድረግ ያ ሜካኒዝም ጂአይኤስ ማፕ አካባቢ ሜቢ ደግሞ እነዚህን ሁላ ላይ ከመሄዳችን በፊት አሁን አብዛኛውን ጊዜ ፎከስ የሚደረገው ሞር ዴታውን ከማስገባት እና ከማስወጣት ጋር በተያያዘ ነው። ያን ዴታ ማን ያስገባው ማን ያስወጣው እንዴት እንደሆነ የሚሉት በተለይ ዩዘር ሮል ዴታ ሼሪንግ ደግሞ በጣም ክሪቲካል የሆነ ብዙ ጊዜ ኦቨርሉክ የሚደረግ ፋንክሽናሊቲ ነው። ምክንያቱም የዲኤችአይኤስ አንዱ ትልቁ ሰክሰስ ዲኤችአይኤስ ላይ የፈለግነውን መስራት እንችላለን ብቻ የሚለው ሳይሆን ምን ይስራ የሚለውንም ኮንትሮል ማድረግ ይቻላል። በተለይ ደግሞ ይሄ ዴታ አካባቢ ሴንሲቲቭ የሆኑ ዴታዎችን ፕሮቴክት ከማድረግ አንጻር እኔ I would regard this as one of the advanced features properly configure ማድረግ። ብዙ ጊዜ ሼሪንግ አካባቢ ስፔሲፊክ ለዩዘሩ ብቻ ሼር ይደረጋል። ከዛ በኋላ ሌላ ዩዘር ሲመጣ አሁንም እነዛን ሁላ ሜታ ዴታዎች እየፈለግን again and again the same process ነው። ከዚህ ይልቅ ሞር ዩዘር ግሩፕ ሌቭል ሼሪንግ ማድረግ እነዚህ ሞር አድቫንስድ እንትንላቸዋል። ሌላ ምናልባት እንግዲህ ወደ አፕ ዴቨሎፕመንት አካባቢ ደግሞ መምጣት ከተቻለ ወይም አስፈላጊ ከሆነ understanding the web API again out regarded as part of the advanced እዚሁ ጋር ደግሞ ብዙ ጊዜ ሚስ የሚደረግ የዲኤችአይኤስ ጋር አፕ ዴቨሎፕ ለማድረግ ብዙ ጊዜ የሚኬደው አውት ኦፍ ዘ ቦክስ ያለው ፋንክሽናሊቲ ኢነፍ ስላልሆነ ኦኬ ኢነፍ ካልሆነ ምንድን ነው መስራት የምንፈልገው እሱን አርቲኩሌት ማድረግ ይጠይቃል። እነዚህን ነገሮች ነው መስራት የምንፈልገው። ኦኬ እነዛ ነገሮች የምንሰራ ከሆነ ይሄ ነገር ያስፈልጋል የሚለውን አብሮ መመለስ ያስፈልጋል። ይሄ ነገር ያስፈልጋል የሚለው እንዴት ነው የምንመለሰው የሚለው ብዙ ጊዜ የዲኤችአይኤስ ከስተም አትሪቢዩት ላይ ነው ያለው። ምክንያቱም አውት ኦፍ ዘ ቦክስ ያለው ዲኤችአይኤስ ሊመልስልን አልቻለም። ለእኔ በኤክስቴንሽን ያ ማለት አውት ኦፍ ዘ ቦክስ ያለው የዲኤችአይኤስ ዴታ ሞዴል ሊመልስልን አልቻለም። ሶ የዲኤችአይኤስ አውት ኦፍ ዘ ቦክስ ዴታ ሞዴል ሊመልስልን ካልቻለ
የዲኤችኤስን ዴታ ሞዴል ኤክስቴንድ ማድረግ ይጠይቃል ማለት ነው። የዲኤችኤስን ዴታ ሞዴል ኤክስቴንድ የምናደርግ ከሆነ ደግሞ ለዛ ቱሉ ከስተም አትሪቢዩትስ የምንለው ነው። እሱ I would say the top the more advanced ከሚባሉት ካቴጎሪዎች ውስጥ አስገባሉ እና እነዚህን ነው ልል የምችለው። ምናልባት ኮንክሪት የሆነ ነገር ለምሳሌ ይሄን ነገር ለማድረግ ምን መስራት አለብኝ የሆነ የሚል ጥያቄ ካለ እንግዲህ ወደዛ እመለሳለሁ። ግን አሁን እንደዚህ ለመጠቃቀስ የሞከርኳቸው ማየት ከቻለ አንድ ሰው ሞር ዲኤችኤስን እንትን ማድረግ ይችላል። ምክንያቱም የዲኤችኤስ ኤፒአይን አንደርስታንድ ማድረግ ከቻለ የዲኤችኤስን ሜታዴታ አንደርስታንድ ማድረግ ከቻለ ከዛ ምናልባት 85% ኦፍ ዲኤችኤስን ያ ሰው አንደርስታንድ ማድረግ ይችላል ብዬ እኔ በራሴ ኮንክሉድ ማድረግ ይችላለሁ። ሶ the crux of the matter የዲኤችኤስን ኤፒአይ ኢንክሉዲንግ the metadata አንደርስታንድ ማድረግ ነው። ከዛ በኋላ ነው አፕስ ያስፈልጋል አያስፈልግም ቀደም ተጠይቆም የነበረው አይ ቲንክ ደጀኔ መሰለኝ ካልተሳሳት ለምንድን ነው ወደ ሌላ ቦታ ወደ ሌላ አፕስ መሄድ የምንፈልገው የሚለውን መመለስ እንችላለን። ይሄን እነዚህ ሁለቱን አንደርስታንድ ማድረግ ከቻለን ሶ እነዛን አንደርስታንድ ማድረግ እኔ እንግዲህ ከአድቫንስድ ፊቸሮች ጋር ካቴጎራይዝ አደርጋለሁ። ታንክ ዩ። እሺ አመሰግናለሁ አብዮት። ሰዓት እንግዲህ ሊሚት አድርጎናል፣ 4 ሰዓት ተኩል አልፏል። ስለዚህ እዚህ ላይ ብዙ ጥያቄዎች አሉ እጃችን ላይ። እንግዲህ ትራንስፈር ነው የምናደርገው ወደሚቀጥለው ሴሽን። ጆይን ያደረጋችሁንን ሁላ በጣም እናመሰግናለን። ቴንኪው። እዚህ መታችሁ ጥያቄ ስትጠይቁ it is not only for your benefit but ዲኤችኤስቱን at a country level እንደማሳደግ ነው በሚል ሂሳብ ሌሎችንም ዲኤችኤስቱ ላይ የሚጠቀሙ ሰዎችን ወደዚህ ኢንቫይት አድርጓቸው for the next time። ቴንኪው። ደህና ዋሉ። እናመሰግናለን። ፊድባክ አለ? ኦኬ ፊድባክ ሊንክ ተልኮላችኋል። እባካችሁ ፊድባኩን ሙሉትና ኔክስት ታይም ይሄ ሴሽን እንዴት ኢንሃንስ እናደርገዋለን የሚለውን ፊድባክ ሰብስበን ኢንሃንስ ለማድረግ እንሞክራለን። and at the same time ይሄንን እየሞላችሁ አሁን የጠየቃችሁን ጥያቄዎች እኛ ባለን ኮሚኒኬሽን ቻናል ጥያቄዎቻችሁን እዚህ አድሬስ መደረግ የማይችሉትን ወደ ናሽናል and at the same time ወደ ኦስሎ የሚሄድን ከሆነ ወደዛም ሄድን ጥያቄዎቹ አድሬስ እንዲደረጉ አፕ ዲቨሎፕመንት የሚደረግ ከሆነ አይነት ነገሮችን ሃንድል እናደርጋለን። ፊድባኩን እየሞላችሁ ነው ብዬ አስባለሁ። ዜን የሚቀጥለው ሴሽን 3ኛ ሴሽናችን ላይ እንገናኛለን። እናመሰግናለን። ደህና ዋሉ። Thank you.